ፒች ስፖርት አርሰናል ለምንድነው በአውሮፓ ሻምፒዮንስ ሊግ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ አመቱ መጨረሻ ላይ ወገቤን የሚለው ብዙ ትልልቅ ጨዋታዎችን እንመለከታለን። ከዚህ በኋላም ቻምፒዮንስ ሊጉ እየቀረበ መጣ ቁጥር ትልልቅ ጨዋታዎችን እንመለከታለን። በእያንዳንዱ ሀገራቶች ሊግ ደግሞ ለዋንጫ የሚደረጉና ላለመውረድ የሚደረጉ ፉክክሮች የሚጦዙበት ይሄ የአመቱ ሙሉ ልፋት የምትቋጭበት ወይ አመቱ ሙሉ የለፋህበትን መና የምትጥልበት ወይም ደግሞ አመቱ ሙሉ ይሄ ያንጠባጠቧቸውን አንዳንድ ክለቦች ነጥቦችን በደንብ ትኩረት ሰጥቶ ጨዋታዎችን አድርገው ይህንን ወር ተጠቅመው የአመቱ መጨረሻቸውን የሚያሳምሩበት ወር ላይ ነው የምንገኘው እና ከዛ ጋር በተያያዘ ሁል ጊዜ ይሄ ወር ሲመጣ ወይም ደግሞ ይሄ የአመቱ መጠናቀቂያ ሲመጣ የአሰልጣኝ ሚካኤል አርቴታ ቡድን ዛሬ ምናልባት ከስፖርቲንግ ሊዝበን ጋር ጨዋታም ስላለው ቀዳሚ ርዕሳችን አደረግነው አርሰናል ለምንድን ነው በአውሮፓ ሻምፒዮንስ ሊግ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ አመቱ መጨረሻ ላይ ወገቤን የሚለው አመቱ ሙሉ ጠንካራ ቡድን አሳይቶናል። ከግብ ጠባቂ ጀምሮ እስከ አጥቂ ድረስ ከተመለከትን አርሰናል በጣም የተጠናቀቀ ቡድን ነው። ብዙ ቅያሪዎች ያሉት ቡድን ነው። ጠንካራ ሜንታሊቲ ያለው ትልልቅ ቡድኖችን ሁላ ከአመቱ መጀመሪያ ጊዜ ጀምሮ እያሸነፈ የሚመጣ አይነት ቡድን ነው። ነገር ግን አመቱ መጨረሻ ላይ በተደጋጋሚ ነጥቦችን እየጣለ ሽንፈት እያስተናገደ ቢያሸንፍ እንኳን የመጀመሪያው አመቱ ሲጀመር የነበረውን ያክል ጥንካሬ አይኖረውም። አርሰናል ብዙ ጊዜ ከተመለከትን ተቸግሮ ነው የሚያሸንፈው ወይም ደግሞ ብዙ ጊዜ በተጫዋቾች ጥራት አማካኝነት ታግዞ ሲያሸንፍ ተመልክተናል። ይህም ደግሞ የስፖርቲንጉ በባለፈው ሳምንት የተደረገው ጨዋታ በስፖርቲንግ ሊዝበን ሜዳ 1-0 ያሸነፈው ከሀቨርት የመጨረሻ ደቂቃ ጎል ተጠቅሞ ያሸነፈበት ምናልባት ከስፖርቲንግ ሊዝበን ጋር አርሰናል በምድብ ድልድል ጨዋታዎች ቢገናኝ ኖሮ ሻምፒዮንስ ሊግ ላይ ግን 4 ሊያስቆጥር ይችላል። እነ ፒኤስጂን ሁላ ሲያሸንፍ አይተናል እኮ አምና አይደለ እንዴ? ከዛ በኋላ ጥሎ ማለፍ ላይ ግን ፒኤስጂ ሲከብደው ተመልክተናል። ምናልባት አርሰናል ዘንድሮ ባየር ሙኒክን እንዲሁም የተለያዩ ቡድኖችን ሲያሸንፍ ተመልክተናል። ነገር ግን አመቱ መጨረሻ ላይ ምን የተለየ ነገር አለ? ራሳቸው ተጫዋቾቹ ናቸው፣ ተጋጣሚውም ራሱ ነው። እሱም በደንብ በስፋት ለማንሳት እንሞክር። በመጀመሪያ እንግዲህ ይህ ወር አሁን ያለንበት ወር የፈረንጆቹ ኤፕሪል ወር ወይም የሚያዝያ ወር ላይ ነን። ብዙ የአርሰናል ደጋፊዎች እንግሊዝ ባሉ እንዲሁም ዓለም ላይ ባሉ በአርሰናል ደጋፊዎችም ጭምር ምን እየተባለ ይጠራል? ዘ ሆረር ኤፕሪል ይሉታል። ሆረሩ ሚያዝያ የአርሰናል። ምክንያቱም ይህንን የፈለግኩት ምን ያውን ላነሳው የፈለግኩት ላለፉት 4 ዓመታት አርሰናል አመቱን ሙሉ የሰበሰበውን ነጥብ ያባከነበት ልፋቱ መና የቀረበት ይሄ ብዙዎች ደግሞ ተከታይ የሚሉትን ስያሜ እንዲሰጡት ያደረገው ምናልባት ለዚህ ለሬዲዮም ስለማይመጥን አሁን ቃላቶቹ በቃ ተከታይ የሚባለው ስም እየተሰጠው ያለው በዚህ ወር በሚያንጠባጠባቸው ነጥቦች ነውና ዘ ሆረር ኤፕሪል ወይም ደግሞ ዘ ኤፕሪል ከርስ ይሉታል። የኤፕሪሉ እርግማን ይሉታል። አርሰናል ላይ ይሄ ወር ተረግሟል የሚል አይነት የሚያነሱ አሉ። ምንድን ነው በመጀመሪያ አርሰናል በእነዚህ ወራቶች ላይ እንዳልነው ትልልቅ ክለቦች ከመሆናቸው አይደለም ወይም ትንንሽ ክለቦችን ከማግኘቱ አኳያ አይደለም፣ ትልልቅ ጨዋታዎችን ያደርጋል። ትልልቅ ጨዋታ የምንለው አንድ ቡድን ከባየር ሙኒክ ጋር ስለተጫወት ካለም ትልቅ ጨዋታ የምንለው ወይም ከማንቸስተር ሲቲ ጋር ስለተጫወት ካለም ያ ጨዋታ ትልቅ ጨዋታ የምንለው ያ ጨዋታ ምን ቫልዩ ይዞ ይመጣል? ቀደም ሲል እንዳልነው ነው አይደል? ባየር ሙኒክን ከወራት በፊት አሸንፎት ትልቅ ጨዋታ ነው ከባየር ሙኒክ አይደለ? አሁን ሲያገኘውስ አሁንም ትልቅ ጨዋታ ነው። አሁን እንዴት ከበደው? ትልልቅ ጨዋታ። ስለዚህ ምንድነው የምንለው? ይሄ ቴንሽናቸው የበዙ ወይም ደግሞ ውጥረቱ የበዛበት ትልልቅ ጨዋታዎችን የምንላቸው በዛ አኳያ ነው። ከክለብ እንዳይወስዱብኝ ነው አድማጮቻችን። እና እነዚህ አይነት ጨዋታዎች ላይ የመደናገጥና እንዲሁም ደግሞ እነዚህ አይነት ጨዋታዎች ላይ አፈጻጸሙ በጣም የቀነሰ መሆኑ አርሰናል አንድ በዚህ ወር በጣም በየአመቱ እንዲቸገር አድርጎታል። ያሰልጣኝ ሚካኤል አርቴታው የዚህን ወር ለምሳሌ ያህል አሁን በዘንድሮ እንኳን ካነሳን የካራቦ ካፕ የፍጻሜ ጨዋታ ከሲቲ ጋር የነበረው ጨዋታ ከዛ ባለፈ ኤፍ ኤ ካፕ ከሳውዛምፕተን እኛም በዚህ በፒች ስፖርት ቀጥታ አስተላልፈነው ነበረ። እንዲሁም ደግሞ ሌሎችም ጨዋታዎች በእንግሊዝ ፕሪሚየር ሊግ ከቦርንማውዝ ጋር ያደረገው ባለፈው ጨዋታ እሱን ስናነሳ ምንድነው ጨዋታዎቹ ትልልቅ ተጋጣሚዎቹ ከአርሰናል ጋር አልመጣጠም ብለው ወይም ትልልቅ ጨዋታዎች ሆነው ሳይሆን ውጤታቸው ወይም ደግሞ የነዚህ ጨዋታዎች ውጤት ተጽዕኖ በጣም ከፍተኛ መሆኑ ለአርሰናል እንደነዚህ አይነት የትልልቅ ጨዋታ ቡድን እንዳይሆን አድርጎታል። ያን ደግሞ ምንድን ነው የሚለውን በደንብ በስፋት የምንመለከት ይሆናል። ቀደም ሲል እንዳልኩት ብዙ የእንግሊዝ የአርሰናል ደጋፊዎች ጭምርም እንዲሁም ደግሞ ብዙ የእግር ኳስ ቤተሰብ ዘ ኤፕሪል ከርስ ይሉታል፣ የኤፕሪሉ እርግማን ይሉታል። እና ይሄ በሚያዝያ ወር አንደኛ አርሰናል በዚህ ወር እንደዚህ ነጥቦችን በማንጠባጠቡ ወይም ደግሞ በጣም በዚህ ወር ጠንካራ ያለ መሆን ወይም የትኩረት ማነሱን ስናነሳ በተቃራኒ ደግሞ የአሰልጣኝ ፔፕ ጋርዲዮላ ቡድን አመቱ መጀመሪያ ላይ ተቸግሮ በዚህ ወር ነው በደንብ ሻርፕ ነው
የአመቱ ማጠናቀቂያ ምናልባት አሁን ያሳለፍነውን አመት ካነሳን ማንቸስተር ሲቲ ጥሩ አልነበረም። ጥሩ ሲዝን አለም ለአሰልጣኝ ጋርዲዮላ ፔፕ ጋርዲዮላ እና ጥሩ ሲዝን አልነበረም። ነገር ግን አጨራረሱን ከተመለከትን መጥፎ የሚባለው የማንቸስተር ሲቲ ሲዝን ወደ የአውሮፓ ቻምፒዮንስ ሊግ እንዲገባ አድርጎት የመጨረሻዎቹን ጨዋታዎች እያሸነፈ የመጣበት ነው። ምናልባት ከበኛበት እየተነሳ የመጣ ምናልባት ትንሽ እንደው የዋንጫ ፉክክር ውስጥ ቆይቶ ቢሆን ኖሮ አምናም ራሱ ከሊቨርፑልና ከአርሰናል ጋር የዋንጫ ውድድር ማድረግ የሚችልበት ጊዜ ነበር። ያው ያምነው የራሱን የቻለ ሌላ ችግር ስላለው ዘንድሮም የአሰልጣኝ ፔፕ ጋርዲዮላ ቡድን ፈጽሞ የጋርዲዮላን ቡድን እንደማናውቀው ሆኖ በበርካታ ጨዋታዎችን እየተሸነፈ አቻ እየወጣ እየተንገራገጨ የመጣበት አመት ነበር ዘንድሮ። ነገር ግን አሁን እንዳልነው እቺ ከግማሽ በኋላ ሲመጣ ግን የአሰልጣኝ ፔፕ ጋርዲዮላ ቡድን ሻርፕ የሆነ ጠንካራ የሆነ ሞመንቱ ወይም ደግሞ ቴምፖ ውስጥ እየገባ መጣ። ሙሉ 11ዱን ቅርጽ እያስያዘው መጣ። ከጉዳት ነፃ እየሆኑ መጡ ተጫዋቾቹ። ከዛ ምን ሆነ መጣ አሁን የካራፖ ካፕ አሸናፊ ሆነ። ኤፍ ኤ ካፕ ላይ እስካሁን ድረስ አለ ይህ የማንቸስተር ሲቲ ቡድን። ፕሪሚየር ሊጉ ላይም አሁንም ተረስቶ ነበር እኮ አይደል? አርሰናል በቃ ከዚህ በኋላ አርሰናል ያለ ከልካይ ዋንጫውን ይበላል እየተባለ የነበረበት ሳን ነበረ። ነገር ግን አሁን ከዚህ በኋላ ሙሉ ለሙሉ በእጅ ውስጥ ከተተው እኮ አይደል ማንቸስተር ሲቲ የዚህ ዋንጫ ጉዳይ። ከዚህ በኋላ ያሉትን ጨዋታዎች በሙሉ የሚያሸንፍ ከሆነ ማንቸስተር ሲቲ የፕሪሚየር ሊግ ሻምፒዮን መሆን ይችላል። ከአርሰናል ጋር ጨዋታ አለው፣ ቀሪ ጨዋታ አለው። እንዳልነው ነገሮቹ እየጠበቡ ይመጣሉና እሱን ስናነሳ የሲቲ ሻርፕ መሆን የአርሰናል ደግሞ በዚህ የውድድር አመቱ መጨረሻ ላይ የትኩረትን ማጣት ሊሆን ይችላል። እንዲሁም ደግሞ የተጫዋቾቹን ጉዳት ብዙ ነገሮችን እናነሳለን በደንብ አሁን ከያዝናቸውም መረጃዎች አኳያና በዚህ ሰዓት የሲቲ ሻርፕ ሆኖ የአርሰናል መቀዛቀዝ ብዙ ጊዜ አርሰናል ውጤታማ እንዳይሆን አድርጎታል። ሲቲ ብቻ ለምን ልትለኝ ትችላል። ባሳለፍነው አመት ሊቨርፑል ምናልባት የመጨረሻዎቹ አጨራረሱ አላማረም እንጂ ኤፕሪል ወርና ይሄ በተለይ ከቦክሲንግ ዴይ ጀምሮ ከፈረንጆቹ የገና በዓል ጀምሮ እስከ ኤፕሪል ወር ድረስ ያለውን ጨዋታዎች ሳትሸነፍ እንዲሁም ደግሞ በወጥ ብቃት የምትሄድ ከሆነ ዋንጫውን ላለመብላት ታረጋግጣል። ብዙ ጊዜ የቀድሞ የአርሰናል አሰልጣኝ የነበሩት አሰልጣኝ አርሰን ቬንገር ይላሉ ቦክሲንግ ዴይን የምታልፍ ከሆነ መሪ ሆነ ከዛ በኋላ ዋንጫውን ለመብላት አትቸገር የሚሉ ነበር በእንግሊዝ ፕሪሚየር ሊግ አሰልጣኝ። ቦክሲንግ እንግዲህ እንቆጥሮ አልፎት ነበር አርሰናል አልፎት ነበር። ነገር ግን ይሄ ኤፕሪል ከርስ ወይም የሚያዚያው እርግማን የሚባልበት የአሰልጣኝ ሚኬል አርቴታ በተለይ ከፈረንጆቹ አቆጣጠር ከ2021 ጀምሮ 2021 2022 2023 24 25 26 ወደ 6 አመት ገደማ የዚህ ወር እርግማን አሰልጣኝ ሚኬል አርቴታ ሊርቀው አልቻለም ወይም ደግሞ ሊፈታው አልቻለም አሰልጣኝ ሚኬል አርቴታ። ምክንያቱም በእነዚህ 6 አመታት ውስጥ ይሄ ወራት ጠንካራም ስለነበረ ነው ክለቡ ውጤታማ አይሆን እንጂ አርሰናል በእነዚህ አመታት ውስጥ ጠንካራ ቡድን ነው፣ ግን ዋንጫ አልተሳካለትም ነው። አርሰናል ግን በእነዚህ 6 አመታት ጠንካራ ሆኖ ዋንጫ ስላጣ ጎልቶ ተነሳ እንጂ ባለፉት 24 አመታት ውስጥ በተለይ ከ2004 የመጨረሻውን ዋንጫ የፕሪሚየር ሊግ ዋንጫ ካሳካ ወዲህ ከዋንጫም ከውጤትም የራቀ ቡድን ነበረ። ሚካኤል አርቴታ ከመጡ በኋላ ግን በሂደት ቡድኑ እየተገነባ መጥቶ የዋንጫ ድርቅ እንዳልከው ደግሞ የዚህ የመጨረሻ ውጤት የማስጠበቁ ችግሮች በተከታታይ መጥቶበታል። ያ ደግሞ ልክ ተደጋፊውን እንደሚያስጨንቀው ሁሉ ተጫዋቾችንምና አሰልጣኞቹም ላይ አይጋባም ማለት አትችልም። ምክንያቱም አሁን ከ6-7 ጨዋታ በፊት የነበራቸው ወኔ ሻምፒዮንስ ሊጉን እኮ አንድም ጨዋታ ሳይሸነፍ ሪከርድ ሰብሮ ነው ከምድቡ ያለፈው። ያንን ስታይ ፕሪሚየር ሊጉን በከፍተኛ ሁኔታ እየመራ ነበረ። አሁን ግን አንዳንድ ጊዜ የሆነ በጭንቅላትህ የምታስበውና የሆነ ሜዳ ላይ ሄዳ አታሸንፍም ስትባል እግር ኳስ ላይ ለረጅም ዓመት ሪከርድ ይሆንባል። እከሌ በከሌ በሜዳው ተሸንፎ አያውቅም ምናምን ሲባልና ያ ተጽዕኖ ተጫዋቾቹ ጋርም ያለ ይመስላል። የአሰልጣኝ ሚካኤል አርቴታ የጨዋታ ሲስተም ወይም ያሰላለፍ ነገር እንዳለ ሆኖ የተጫዋቾች ጉዳት እንዳለ ሆኖ ለዚህ ተደራራቢ ችግር አድርሶታል። አርሰናል እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ እኮ ከፍተኛ ስኬታማ ክለብ ከሚባሉት ክለቦች አንዱ ነው። 13 የፕሪሚየር ሊግ እና 14 የኤፍኤ ካፕ ዋንጫዎችን ማንሳት የቻለ ነው። ግን በሚካኤል አርቴታ መሪነት በ2025/26 እንደዚሁ አንተ እንዳነሳኸው የውድድር ዘመን በፕሪሚየር ሊጉና በካራባኦ ካፕ ዋንጫ ላይ ፉክክር ውስጥ ቆይቶ በኤፍኤ ዋንጫ ተሰናበተ። በኋላ በካራባኦ ካፕ አልተሳካለትም። ፕሪሚየር ሊጉ ላይ ባለቀ ሰዓት አጥቷል። ሻምፒዮንስ ሊግም ላይ ጥሩ ከተጓዘ በኋላ ተሰናብቷል። አሁን እየታየ ያለው ከ15 ቀን ምናምን በፊት እኮ
በካራባኦ ካፑን ዋንጫ በማንቸስተር ሲቲ ለፋይናል ደርሶ ነው እኮ ሊያውም እኮ ይሄ እኮ ትልቅ ድል ነው። ለፋይናል ደርሶ ከተሸነፈ በኋላ በኤፍኤ ካፑ ውድድር ከተሰናበተ በኋላ ያኛው የበፊቱ የነበረው ድባብ ልክ ደጋፊው ላይ እንደሚመጣው ተጫዋቾቹም ላይ የተጋባ ይመስላል። ያው የተለያዩ የእግር ኳስ ቤተሰቦች የተለያዩ አይነት ሀሳብ አስተያየቶችን ያነሳሉ። እንደውም አብዛኞቹ እንደውም የአውሮፓ ቻምፒዮንስ ሊግ አይነት ቡድን ነው እንጂ አርሰናል የፕሪሚየር ሊግ ቡድን አይደለም ይላሉ። ፕሪሚየር ሊጉን ደግሞ እንዳልከው ፕሪሚየር ሊጉ ዘንድሮ ኦልሬዲ ወደ አሰልጣኝ ሚኬል አርቴታ ወይም ደግሞ ወደ ለንደን የሚመለስበት ጊዜ ነው ይላሉ። በተቃራኒ ደግሞ አሰልጣኝ ፔፕ ጋርዲዮላ እንደተባለው ተረሳ ሲባል ወይም ደግሞ የማንቸስተር ሲቲ የቆይታው ጊዜ ተጠናቀቀ ሲባል ይህንን ዋንጫ ይዞት ድጋሚ ይመለሳል የሚሉ አሉ። ያው እሱን የምንመለከተው ይሆናል። ነገር ግን ቀደም ሲል እንዳነሳ ነው ይህ የሚያዝያ ወርና ኤፕሪል አርሰናል እንደ አውሮፓውያን አቆጣጠር በ2021 አሰልጣኝ ሚኬል አርቴታ የዚህ ቡድን መሪ በሆኑበት ሰዓት አርሰናል አሪፍ የሚባለውን የውድድር ዘመን ከጊዜያቶች በኋላ መነሳሳትን እያየንበት የነበረውን አርሰናልን ይዘው ልክ በማሸነፍ ቴምፖ ውስጥ ሆኖ ቡድኑ በ2021 የዛሬ 6 ዓመት ገደማ በሊቨርፑል እንዲሁም በኤቨርተን ነጥብ ጣለ። ከዛ በኋላ ደግሞ በዩሮፓ ሊግ ነበር በዛ ሰዓት እየተሳተፈ የነበረው፣ በቪያሪያል ተሸንፎ ወደቀ። ይህ ኤፕሪል ወር ከዛን ጊዜ ጀምሮ ከዛ በኋላ 2022 ላይ 2022 ስንሄድ በተደጋ አሁንም እንዳልነው ነው። አመቱን ሙሉ በሰላም የመጣው ቡድን ልክ ኤፕሪል ወር ላይ ሲደርስ በክሪስታል ፓላስ እና በብራይተን እንዲሁም በሳውዛምፕተን አሁንም ነጥብ ጣለ። ሽንፈቶችና አቻዎችን አስተናገደ። በእነዚህ ወራቶች ውስጥ ያደረገው ጨዋታ ነው። እንደገና በ2023 ከባድ የሚባል በማንቸስተር ሲቲ ሽንፈትን አስተናገደ። እንደምናስታውሰው እነ ኬቨን ዲብሮይና እነ ኤሪክ ብራውት ሃላንድ ሁላ የነገሱበት ጨዋታ የነበረው ለዋንጫው ፉክክር አሁን እንዳለው ማንቸስተር ሲቲ አርሰናል ከኋላ ሆኖ ከማንቸስተር ሲቲ ያን ጨዋታ ቢያሸንፍ ኖሮ ምናልባት አሁን ማናነሰውም ነገር ይሄ የዋንጫው ነገር የሚፈታበት አመት ነበር 2023 ላይ። ነገር ግን ማንቸስተር ሲቲ እንዳይመለስ አድርጎ ወደ ኋላ ላከው በ2023። ይሄ ሁሉ 3 አመት በተከታታይ ኤፕሪል ወር ላይ እጅ ሰጠ አርሰናል። ከዛ 2024 ላይ ስንሄድ 2024 ኦልሬዲ የ2024ቱ የአርሰናል ቡድን በቃ ዋንጫውን ለመብላት ጫፍ የደረሰ እየነበረው ነው። ቡድኑ ጠንክሯል። ከአመት አመት እያሻሻሉ ነው አሰልጣኝ ሚኬል አርቴታ። ከዛ በኋላ በተደጋጋሚ አርሰናልን ከዋንጫ ፉክክር እያስወጣው የነበረው ሞር ለማንቸስተር ሲቲ ዋንጫዎችን እንደ ማስረከብ ይቆጥሩለት ነበረ። አስቶን ቪላን ነበር ያገኘው በኤፕሪል ወር። አስቶን ቪላ ሳይጠበቅ ምለው አርሰናል ለዋንጫ እየተፎካከረ ስለነበረ በአስቶን ቪላ እንደዛ ዶሚኔት ተደርጎ ይሸነፋል ተብሎ አልታሰበም በአስቶን ቪላ። ከዛ በኋላ ደግሞ በአውሮፓ ቻምፒዮንስ ሊግም ወደፊት በደንብ ይጓዛል ብለን የምናስበው አይነት ቡድን ነበረ። ጠንካራ ተከላካዮች አሉት እነ ሳሊባና እነ ጋብሪኤል ማጋለ ትልልቅ ቡድኖችን እየገነደሰ አሪፍ ነበረ። 2024 ላይ በባየር ሙኒክ ከቻምፒዮንስ ሊግ ተሰናበተ። ይሄ ነገር አሁንም የተፈጸመው 2024 ላይ በኤፕሪል ወር ነው። በጣም መጥፎ ይሄ ዘከርስ ወይም ደግሞ ይሄ የተረገመው እሱንም ላነሳው እኮ ነው የተረገመው ሚያዝያ የሚባለው በዚህ ምክንያት 2024 እሺ 2024 ይሁን 2025 ሲባል አምና 2025 ኤፕሪል ወር ላይ ኦልሬዲ አርሰናል ከዋንጫው ፉክክሩ ይወጣበት የነበረው አለበት። ነገር ግን ሊቨርፑል እና አርኔ ስሎት አካሄዳቸው በጣም ከባድ ነበረ። ነገር ግን የአውሮፓ ቻምፒዮንስ ሊጉ ላይ በርካቶች ሪያል ማድሪድን የሚያክል የአውሮፓ ቻምፒዮንስ ሊጉን ጠንካራ ቡድን የጣለበት መንገድ ከፍጹም የበላይነት ጋር ሲታይ በቃ ዘንድሮ ፕሪሚየር ሊግ ቢያመልጠው ቻምፒዮንስ ሊጉን ይበላል የተባለበት ነበረ። ግን ኤፕሪል ወር ላይ ከፒኤስጂ ጋር ተገናኘ። በዚህ በአውሮፓ ቻምፒዮንስ በፒኤስጂ ተሸንፎ ወደቀ። አሁንም ኤፕሪል ወር ምንም ዋንጫ እንደማያገኝ ኦልሬዲ የተረጋገጠበት ሆነ ባሳለፍነው አመት ማለት ነው። 2026 መጣ። አሁን ያለንበት አመት ኤፕሪል ወር ገባ። አሁን ኤፕሪል 15 ላይ ነን። 15 ቀን አለፉ። በዚህ 15 ቀን ውስጥ ምን ተፈጠረ? በቦርንሞዝ ሽንፈት አስተናገደ። በሳውዛምፕተን ማለትም በታችኛው ሊግ በሻምፒዮንሺፕ ቡድን በታችኛው ዲቪዥን ቡድን ከኤፍኤ ካፕ ተሰናበተ። አሁንም እንዴ 5 አመት ያደናቀፈ እንቅፋት እንደገና በስድስተኛው የሚያደናቅፋል። በጣም ከባድ ነው ለአሰልጣኝ ሚኬል አርቴታ። ይሄ አሁን ኤፕሪል ወር ላይ በሳውዛምፕተን ተሸነፈ፣ በቦርንሞዝ ተሸነፈ። አሁን ምን ያህል ወሳኝ የሚባለው ወር ነው የምንለው? በሳውዛምፕተንና በቦርንሞዝ ተሸነፈ። ዛሬ ምናልባት እንግሊዝ የሚሸነፍ ከሆነ ከአውሮፓ ቻምፒዮንስ ሊግ ይሰናበት ይችላል። ከዛ በኋላ እሁድ ደግሞ ማንጋ ነው የሚጫወተው ከማንቸስተር ሲቲ ጋር። ወሳኙ ኤፕሪል ምናልባት ይህንን ኤፕሪል ወይም ይህንን የሚያዝያ ወር በመጥፎ ነገር ጀምሮታል አሰልጣኝ ሚኬል አርቴታ። ያው አሁንም የአውሮፓ ቻምፒዮንስ ሊግም እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግ ከእጁ አራቁ አይደለ? አሁንም የማሳካት እድሉ ሰፊ ነው። እሁድ ደግሞ
የእንግሊዝ ፕሪሚየር ሊግ የዋንጫውን መዳረሻ ከ90% በላይ የሚወስነው ትልቁ ጨዋታ አለ አርሰናል ከማንቸስተር ሲቲ። ስለዚህ አሰልጣኝ ሚኬል አርቴታ አሁንም ይሄኛው ከባዱ ወራቸው ዘንድሮም ተጋፍጧቸዋል። ከሁለት ዋንጫዎች ተሰናብተዋል በዚህ ባለፉት ጥቂት ቀናቶች ውስጥ። ከዛ በኋላ አሁን ደግሞ የቀሩትን ሁለት ዋንጫዎች በእጃቸው ለማስጠበቅ የሚያደርጉት ፉክክር ይጠበቃል እና ይህ ኤፕሪል ወር የተባለው ኦልሬዲ 6 ዓመት ሙሉ አሰልጣኝ ሚኬል አርቴታን በጣም የፈተነ ነው። ለምንድን ነው ጋም ቢያንስ ማሸነፍ ባትችል አቻ ወጥተህ ነጥብ አስጥለህ የሲቲን ወደ ኋላ ማስቀረት መቻል አለበት። እንግዲህ እንደ አርሰናል ካየው 8 ወራትን በመሪነት እየቆየህ እንዳልከው የ9ኛው ወር ላይ እንደዚህ አይነት ስብራት ሲደርስብህ በጣም ያማል። ምክንያቱም 8 ወራትን በመሪነት በአውሮፓ ሻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ በሌሎቹም ኤፍኤ ካፑ ላይ እኮ ጥሩ መጥቶ ነበር እኮ አይተሃል አይደለም እንዴ? ፓራዎ ካፕ ለፍጻሜ ደርሶ ነው ከሲቲ ጋር የጣለውና 8 ወራትን ከፊት መርተ 9ኛው ወር ላይ የምትሰናከል ከሆነ ያ አባዜው እስከሚለቅህ ድረስ አንዴ ያለመሸነፍ ሪካርዱ ሲለቅህ ከዛ በኋላ እኮ ለረጅም ዓመታትም እንግዲህ ሊቆጣጠር ይችላል። አሁን ለምሳሌ ዘመናት አሉ እኮ ሊቨርፑል በ70ዎቹ በ80ዎቹ የነገሰበት ወቅት ነበረ። በ90ዎቹ ደግሞ እንግዲህ የአሌክስ ፈርጉሰን የሆነው ማንቸስተር ዩናይትድ በርካታ ዋንጫዎችን በ2000 እና በ90ዎቹ ውስጥ ተቆጣጥሯል ለ20 ዓመታት በላይ ማለት ነው። አሁን ደግሞ የሲቲ ጊዜ ይመስላል መሀል ላይ ሊቨርፑል ጣልቃ እየገባበት ሲቲ በተለይ ዘንድሮ በዚህ በደካማ እንቅስቃሴ በደካማ አጀማመር አምና የነበረበትን ችግር ቀርፎ መጥቶ ከአርሰናልም የደካማነት ጥሪ አንጻር በተለይ የዘንድሮ ዋንጫ ሲቲ ከበላ ለሲቲ በጣም ትልቅ ድል ነው። ዘመኑም የሲቲ ነው የምትልበት ጊዜ ይመጣል ማለት ነው። ምክንያቱም ታስታውስ ከሆነ ባለፈው ዓመት በሲቲ ላይ የደረሰው በመልበሻ ቤትም በጨዋታ ሜዳ ላይም የደረሰበት ይሄ ሪቮሉሽኑ ለውጥ የተጫዋቾችና ዴብሬን ሁላ አሰናብቶ የተጫዋቾች ለውጥ አድርጎ በአዲስ መልክ ታድሶ ሲመጣ ጊዜ ይኖራል እንደዚህ አይነት ጊዜ ብሎ ነበረ አሰልጣኙም እና ዘንድሮም ብዙ ተስፋ አላደረጉም ነበር። ገና ቡድናቸውን የመገንባት ወቅት ነበረ። በዚህ ወቅት ላይ እንግዲህ የሊቨርፑልም ከፍተኛ ደካማ ሆኖ መምጣት አርሰናልም ደግሞ በሰፊው እየመራ እድሎቹንም እየመለሰ እንደዚህ የሚያስረክብ ከሆነ ለሲቲ እንደ ሎተሪ ነው የምለው። ከተሳካ ሁለቱ በተለይ ስፔናዊ አሰልጣኝ ፔፕ ጋርዲዮላ እንዲሁም ደግሞ ሌላኛው ስፔናዊ አሰልጣኝ ሚኬል አርቴታ የሚያደርጉት ፉክክር እንዳለው ነው እኮ አይደል እንዴ? በነገራችን ላይ ፔፕ ጋርዲዮላ እኮ ተቀናቃኝ ያጣ በየጊዜው አሁን ረጅም ጊዜ እንደ አርሰናል አሁን ይሄ አርሰናል እያነሳ ነው ያለውን ደግ ተቀናቃኝ ነው አርሰናል አይደለም ደግ ተቀናቃኝ አርሰናል እኮ እንደውም አርሰናል እኮ አሰጣጡ ሊቨርፑል ሁለቴ ዋንጫ ወስዷል ሲወስድ በአሰልጣኝ የርገን ክሎፕ ስር አንድ ጊዜ ነው ሲወስድ ዋንጫውን ምንድነው ከውጤት ጋራ ነው። የአርሰናል ግን ተደጋገመ በዛ ነው ዘንድሮ ይሄ መልቀቃለ። እኔ የካራባው ካፕ ጊዜ ነገር ነበር ያ የካራባው ካፕ ዋንጫ ምንም ትልቅ ዋንጫ ተብሎ ከነ ፕሪሚየር ሊጉ ከነ ሻምፒዮንስ ሊግ ጋር ባይታሰብም ያ ዋንጫ አርሰናል ያለማንሳቱ አሁን ያልከውን የሚያዚያ ቀውሱን ጭምር ያነሳሳ ከኤፍኤ ካፕ ውጭ እንዲሆን ያደረገ አሁን እንግሊዝ ፕሪሚየር ሊጉም ላይ ያላመጣበት ጣጣ ያንን ምናልባት ዋንጫ አሳክቶ ቢሆን ኖሮ ሲቲን አሸንፎ ቢሆን ኖሮ አሁን ይሄ ተገላቢጦሽ የሆነው ሞራሉ ወደ ማንቸስተር ሲቲ ወጥቶ የአርሰናሎች ሞራል ትንሽ የመነካት ነገር አለውና ያ ነገር ላይመጣ ይችል ነበር። ያ የካራባኦ ካፕ ዋንጫ ለማንቸስተር ሲቲዎችም ትልቅ መንገድ የከፈተላቸው ይመስለኛል። ወደ እንመለስ ወደ ኤፕሪል ወሩ ቀደም ሲል እያነሳን የነበረውና ይሄ ኤፕሪል ወር ለአርሰናል የየወሮቹን የማሸነፍ ንጻሬውን ብናይ አሰልጣኝ ሚኬል አርቴታ አርሰናል ኦገስት ወር ላይ 65% ማለትም ከአንድ ተጋጣሚ ጋር ሲገባ 65% የማሸነፍ ኦልሬዲ 4 ጨዋታ ቢያደርግ ከግማሽ በላይውን ያሸንፋል። ሽንፈትም የሉም አቻውም ስለሚቆጠር ቀጥታ የማሸነፉን ነው እያነሳን በጣም ትልቅ ቁጥር ነው። በነገራችን ኦገስት ላይ ብናነስ ሴፕቴምበር ላይ ከሁሉም ትልቅ የሆነ የማሸነፍ ንጻሬ የምንመለከተው ማርች ላይ ነው። ማርች ላይ 75% ነው። በጣም ትልቅ ቁጥር ነው በነገራችን። ከዛ ባለፈው ደግሞ ሴፕቴምበር ላይ 72 እያለ ሄድና ሁሉም ወራቶች አሪፍ ናቸው ያርሰናል እና ያሰልጣኝ ኤፕሪል ወር ላይ ሲመጣ ግን 44% የማሸነፍ ንጻሬ ማለትም ከግማሽ በላዮቹን ይሸነፋል። 4 ጨዋታ ቢያደርግ በዚህ ወር በየሳምንቱ አንዳንድ 3ቱን ይሸነፋል እንደማለት ነው። የዘንድሮን እያልን አይደለም የዘንድሮን አጠቃላይ ነው አጠቃላይ ከዚህ የነበረውና አንዳንድ አድማጮች ቀጥታ ወይ በመሃል ገብተው ስለሚረዱት ዘንድሮ ገና 15 ቀን ነው ኤፕሪል አሁን ያለ ነው ኤፕሪል 15 ነው ዛሬ ልክ ያለ ነው 15 ቀን ነው ኦሬዲ ያለፈው
በ15 ቀን ውስጥ 2 ሽንፈቶች አስተናግዷል። አሁን የዘንድሮ የማሸነፍ ንጻሬው 0% ነው እስካሁን እስካለንበት ድረስ ማለትና ለማንሳት የፈለኩት ምንድነው 44% ነው የአርሰናል የማሸነፍ ንጻሬ። ወደ ሲቲ ጋር እንሂድ። ሲቲ ደግሞ ከሁሉም ወራቶች በላይ ትልቁ የማሸነፍ ንጻሬ ያለው ኤፕሪል ወር ላይ ነው 79 ነው። ሁሉንም እንዳሸነፈ ቁጥር ምናልባት አንዱ አቻ ቢሆን 79% ማለት በጣም ትልቁ ቁጥር ነው። አርሰናል በየትኛውም ወር 79% የማሸነፍ ንጻሬ የለው እና እሱን ስንመለከት በጣም ይሄ ቀደም ሲል ያነሳሁት ስትሄድ ሄደ ድንጋይ ስትመለስ ይመታል ማለት ነው። 6 ዓመት ሙሉ አሰልጣኝ ሚኬል አርቴታ ይሄን ነገር ሊቀርፉት አልቻሉም። በየአመቱ የተጫዋች ጥራት እየተባለ መጣ። በአሁኑ ሰዓት ምናልባት እንደሆነ ባየር ሙኒክ እና ፒኤስጂን በትንሹ እንደውም ሪያል ማድሪድን እናንሳ እንጂ ዓለማችን ላይ አሉ ከሚባለው ትልቁ ስኳድ ያዙ አርሰናል ከነዚህ ቡድኖች ጋር የሚፎካከር የሚበልጥ እንጂ የሚያንስ ያልሆነ ማለት ነው። ከነዚህ ቡድኖች በየቦታው ጥራታቸውን የጠበቁ ተጫዋቾች አሉት። በገበያው ላይ እንግዲህ በእነዚህ 6 ዓመታት ውስጥ አሰልጣኝ ሚኬል አርቴታና ሙሉ የአርሰናል ስታፍ ትኩረት ሰጥተው የሰሩበት እያንዳንዱ ቦታን የማብቃት ነው። ምናልባት አሁን ዘንድሮ ከዚህ አሁን እኛ አምና በዚህ ሰዓት 9 ቁጥር ያስፈልጓል ብለን ኩኛ ብዙ አውርተንበታል። አጥቂ ይፈልጋል ይሄ ቡድን ብለናል። የግራ ተከላካይ ይፈልጋል ከዚህ ቀደም አንስተናል። በእነዚህ እንቺ እንኳን አይሆንም ብለናል። በብዙ ተጫዋቾች እኮ ብለናል አንስተናል። አሁን እነሱ ቦታዎች ተሸፍነዋል። ምናልባት ልናነሳ የምንችለው የግራ የአጥቂ ስፍራ ተጫዋች አሁን ለምሳሌ እነ ሳካን እነ ራይስን ዓለማችን ላይ ወርልድ ክላስ የሆኑ ተጫዋቾችን ይዛ በዛ ቦታ እንደነ ማርቲኔሊ አይነት ተጫዋቾች ሲኖሩ ክፍተት ነው። ተጽዕኖ ፈጣሪ ያስፈልጋል። አሁን እኮ ምናልባት ዘንድሮ ትሮሳርድና ማርቲኔሊ በተለይ በዘንድሮ በሚያስፈልገው ሰዓት ላይ ለሚካኤል አርቴታም እየሆኑለት አይደለም። ግን አሁን ላነሳ የፈለኩት መጥፎ ተጫዋቾች ናቸው እያልን ሳይሆን ቡካዮ ሳካ የዘንድሮ አቋሙን እንተውና በየሳምንቱ ግብ የሚያስቆጥር ነው። ዘንድሮ እንኳን ግብ ያስቆጥር አመቻችቶ አቀብሎ የሚወጣ ተጫዋች በቃ በየሳምንቱ ልክ ሙሐመድ ሳላህ ሊቨርፑል ቤት እንደሚያነሳ ነው እንደነበረው ኤሪክ ብራውን ሃላንድ እንደምናነሳው ሳካ በየሳምንቱ አርቲስት ነው። እንደው ምንም ያክል ትችቶች ቢነሱበትም ግብ ግን ይዞላቸው ይወጣል አሰልጣኝ ሚኬል አርቴታ። ራይስ በየሳምንቱ ወርልድ ክላስ የሆነ ተጫዋች ነው። ሁሉንም ብናነሳ እዛ ቦታ ላይም ልክ እንደ ቡካዮ ሳካ ፈጣሪ ተጫዋች ያስፈልጋል። አሁን አሰልጣኝ የርገን ክሎፕን ስናነሳ ምሩጥ የሚባለው ሊቨርፑል የሰሩት በግራ በኩል ሳዲዮ ማኔን በቀኝ በኩል ሙሐመድ ሳላህን ይዘው ነው አይደለ? ሙሐመድ ሳላህ በየሳምንቱ ያስቆጥራል፣ ማኔም ያስቆጥራል። ኢንኬዝ ሳላህ በዚህ ጨዋታ ኦፍ ቢሆን ማኔ ይታደጓል ይሄን ቡድን። አሁን ግን ይሄ ቡድን ቡካዮ ሳካ የደከመ ቀን የለም። አሁን በጣም የተቀዛ እንደውም ዘንድሮ ቡካዮ ሳካ ጎል ሳያገባ ሲቀር እነ ማርቲኔሊ ሳይሆን እየሸፈኑለት የነበረው እነ እንትና ጊዮክሬሽን ማለት አሁን በቅርብ ነው የመጨረሻው አሁን ይሄ በዚህ ታይም ነው እንጂ ከአመቱ መጀመሪያ ጀምሮ እያየሁት ስለሆነ ሳካ ጎል ሳያገባ ሲቀር እነሱ አለም እየሸፈኑለት የነበረው ማን ነው እየሸፈነ የነበረው? ጋብሪኤል ማጋሌሽ ካለ ስራው እየመጣ በቆሙ ኳሶች እሱም መጥፎ ነው እያልኩ አይደለም። ነገር ግን አጥቂ ስፍራን ሪፔር ማድረግ ይኖር ፔጅ ስፖርት